ሰላም ቤተሰብ እንዴት አደራችሁ? ሰላም አደራችሁ? ሰላማችሁ ብዝት ይበልልኝ። እንዲሁም ሼር ኮምፕሊት ማድረጋችሁን አትርሱ። ዛሬ የምንሰራው ብራኒ ነው። አሁን እዚህ ጋር ድንች አዘጋጅቻለሁ። እዚህ ጋር ደግሞ ቲማቲም አዘጋጅቻለሁ ማለት ነው። እዚህ ጋር ደግሞ ሽንኩርት አዘጋጅቻለሁ ማለት ነው። ዶሮውም ተዘጋጅቷል። ዶሮውን እሳት ላይ ጥጄዋለሁ። ያው ከመጀመሪያው አላሳየኋችሁም። ብራኒ እንሰራለን ማለት ነው። ምርጥ ብራኒ ማለት ነው። እና እንደምትመለከቱት እዚህ ጋር ነው ዶሮውን ቀቅዬዋለሁ። ተቀቅሏል ማለት ነው። ገና ጠብሰዋለሁ። ጠብሼ ነው የምሰራው ማለት ነው። አንዳንድ ሰው ብራኒ ሲሰራ ያው አይቀቅልም፣ ዝም ብሎ ነው ከሽንኩርቱ ጋር አንድ ላይ የሚጠብሰው። ግን ቀቅዬ ጠብሼ ነው የምሰራው ማለት ነው። ትንሽ የሆነ ያለ ነገር ይለያያል አሰራር ላይ። አሁን ድስት አዘጋጅቻለሁ። ከዘይት ጋር ሽንኩርታችን እንጨምራለን ማለት ነው። ሽንኩርታችን ከተቁላላ በኋላ ደግሞ ይቀጥላል ማለት ነው። ስጋ እንጨምራለን። የዶሮውን ስጋ ማለት ነው። ትንሽ ታቁላላ ነው በኋላ። አሁን እዚህ ጋር ዶሮ ጨምሬያለሁ ማለት ነው። ዶሮና ቃሪያ ጨምሬያለሁ። አሁን ደግሞ ሎሚና እንደምትመለከቱት ይሄው አሁን ቅመም ልጨምር ነው ማለት ነው። ቅመም ድንች እዚህ ጋር ሮብ እጠቀማለሁ ማለት ነው። ወተት እጠቀማለሁ ማለት ነው። ቤተሰብ በድጋሚ መጣሁ። አሁን ባጨምሬ ዶሮዬን አቅላልቻለሁ። ሩዝ ለብቻ ቀቅዬ ጨምራለሁ ማለት ነው። ብራኒ ይባላል ማለት ነው። ከዛ እንደዚህ እናደርጋለን ማለት ነው። እንደዚህ አድርገን እንከርነዋለን ማለት ነው። ሰላም